እንደምን አላችሁ ወዳጆች? ሰላም ናችሁ? ዛሬ አንድ ነገር ልበላችሁ፣ አጭር ነገር። ሰበበኛ አትሁን፣ ሰበበኛ አትሁን። ሰበበኝነት ከሚባል በሽታ እግዚአብሔር ይፈውሳችሁ። ብዙ ሰዎች በህይወታቸው ብዙ ለውጥ ማምጣት እየቻሉ ብዙ ስራዎችን መስራት እየቻሉ ሰበበኛ ሆኖ ቁጭ ሰበበኛ ሆኖ ቁጭ። በህይወታችሁ ለሚፈጠረው ነገር ማንንም ተጠያቂ አታድርጉ። ራሳችሁ ብቻ ናችሁ ተጠያቂዎች። በህይወት ውስጥ ካንተ ውጪ በህይወት ላይ ኃላፊነት የሚወስድ ሰው ማንም የለም። ከእግዚአብሔር ውጪ ስል እግዚአብሔር ራሱ በዚህ ምድር መስራት ያለብን ነገር አሳልፎ ሰጥቷል። የሰበበኛ ሰዎች ባህሪያት እንንገራችሁ። ማማረር፣ በህይወታቸው ለሚፈጠረው ነገር ሁሉ ሌላውን ሰው ተጠያቂ ማድረግ። እንትና እንደዚህ አድርጎኝ፣ አባቴ እንደዚህ አድርጎኝ፣ እናቴ እንደዚህ አድርጋኝ፣ የቢሮ አለቃዬ እንደዚህ አድርጎኝ። always they are reasonable። በቃ ምሳ ካልበሉ ምክንያት አላቸው። ኪሳቸው ውስጥ ብር እያለ ለመሄድ ትራንስፖርት፣ ምግብ ለመብላት ብር እያለ እንኳን ባይበሉ ምክንያት አላቸው። የሚወቅሱት ሰው አላቸው። በነገራችን ላይ የሚወቅሱት ሰው እኮ ያ ስለዛ ኬዝ ስለዛ ምክንያት የማያውቅ ሰው ነው የሚወቅሱት። ምክንያት የሚያብዙ ሰዎች ሱሳቸው ምንድነው ታውቃላችሁ? አንዳንዶቹ ቢሮ እንኳን ተጣልቶ መጥቶ ቤት በሰላም የዋለችው ሚስቱን ይጠይቃል። ልጆቿን ስታሳድግ፣ ቤት ስታጸዳ፣ ምሳ ስትሰራ፣ ምን ስታደርግ የዋለችውን ሚስቱን ይወቅሳል። አንቺ እንደዚህ አድርገሽኝ እንደዚህ እዛ ጋር የተናደደው ንዴቱን አምጥቶ ምንም በማያውቁ ሰዎች ላይ የሚያራግፉ ሰዎች አሉ። አሁን የነገርኩት ምሳሌ የባልና የሚስት ነው እንጂ ብዙ ወጣቶች የማይባቸው ነገሮች አሉ። ቁማር ቤት ውላችሁ እናንተ የምትውሉት አልባለ ቦታ ነው፣ ሱስ ቦታ ነው፣ ስራ ሳትሰሩ ነው። ማንም ለህይወታችሁ ኃላፊነት የሚወስድ ከእናንተ ውጭ ስለሌለ ይህ ደግሞ የተፈጠረው ህግ ነው። በህይወታችሁ ላይ እርምጃ መውሰድ አለባችሁ። ራሳችሁን ማሰልጠን ያለባችሁ፣ ራሳችሁን ማስተማር ያለባችሁ። ካላችሁበት ወደ ስኬት ጎዳናዎቻችሁ ለመንቀሳቀስ ኃላፊነት ያለባችሁ ራሳችሁ። ምክንያታዊ አትሁን። አንድ ሰው ምክንያት ካበዛ 70 ዓመት ቢኖር እንኳን ከ70 ዓመት ውስጥ አንድ ዓመቷን ተመሳሳይዋን ዓመት ወደ 70 ያባዛል እንጂ ምክንያታዊ ሰዎች ተሳክቶላቸው አያውቁም። ምክንያት አታብዙ። አንድ ምሳሌ ልንገራችሁ። አንድ ሰው ስራ የሚገባው 2 ሰዓት ነው እና ስራ የሚገባው ካለበት የ40 ወይም የ30 ደቂቃ ዲስታንስ ሊኖረው ይችላል። ለምሳሌ እንበል ከመካኒሳ ተነስቶ መገናኛ ስራ የሚገባ ሰው ሊኖር ይችላል። ግለሰቡ ምክንያታዊ ሰው ከሆነ ምንድነው የሚያደርገው? ልክ የሆነ ሰዓት ላይ ዝናብ ይዘንባል። ከዛ ስራ ቦታ ይሄዳል። አርፍዶ ተነስቶ ምናምን ስራ ቦታ ይሄዳል። ስራ ቦታ ሲሄድ ስራ ቦታ ላይ ረፍዷል። ሰው ስራውን እየሰራ ነው። የስራ አለቃው እሱን ብሌም ያደረገ ነው ምናምን። ስለዚህ ማንን መውቀስ ይጀምራል? ይሄ ዝናብ ዘንቦ እኮ ነው። ይሄ መንገድ ላይ ኮሪደር ልማት እኮ መንገድ ታርሶ ነው እኮ እንደዚህ ያስረፈደኝ። ከዛ በፊት ግን ማድረግ የሚችላቸው ብዙ ነገሮች ነበሩ። ቀድሞ መነሳት፣ መንገዱ ክራውድድ ሳይሆን ታክሲ በስነ ስርዓት እያለ ቀድሞ ተነስቶ ቀልጠፍ ብሎ መሄድ ይችላል። ሁለተኛው ስቴፕ ከዘነበ ዝናብ ለሱ ብሎ አይቀው ለምክንያታዊ ትሆናል። አንተ መንገድ ስለምትሄድ ብሎ ዝናብ ላንተ አይዘንብም። አንተ ደግሞ መገናኛ ነው ወይ የሆነ ቦታን አቋርጠ ስለምትሄድ ኮሪደር ልማት ላንተ ስላይቆም። ስለዚህ ማድረግ ከምትችለው ከራሴ ጋር ታገል። ራስን ወቀስ፣ በራሴ ላይ እርምጃ ውሰድ፣ ራሴ ስራ፣ ቀድመ ተነስ። ዝናብ ከዘነበ ጃንጥላ በመያዝ የዝናብ ልብሶችን በመለበስ ወደ ቦታው እንቅስቃሴ ማድረግ፣ ክራውድ ሳይሆን ተነስቶ መሄድ። ምክንያታዊ አትሁኑ። በጣም ምክንያት አታብዙ። ምክንያት የሚያብዙ ሰዎች ተሳክቶላቸው ያውቃል። ስራ ቦታ ላይ እንኳን ሆናችሁ አንዳንድ ሰዎች ማይሆን ተግባር አከናውነው ለዛ ተግባር ግምገማ ምናምን ሲደረግ የዚህ መስሪያ ቤት እኮ እንትና ስለጠመደኝ ነው፣ ባለፈው እዛ መንገድ ላይ እኔን እኮ ሰላም አላለኝ አየህ አይደል እንደዚህ ያደረገው ሰው። ፕሊስ በቃ ይሄ ክፉ በሽታ ነው። ምክንያታዊነት የሚባል በሽታ ነው። በቃ ኢትዮጵያውያን
እባካችሁ ከዚህ ነገር ላይ ራቁ። እኔ በጣም ብዙ ጊዜ ምክንያታዊ ሆኜ አውቃለሁ። በህይወቴ ላይ ለሚፈጠሩ ነገሮች ብዙ ሰዎችን ተጠያቂ አድርጌ አውቃለሁ። ነው አይደለም። በቃ መንቀሳቀስ ካለብህ የሆነ ቦታ ላይ ተንቀሳቀስ። መሄድ ካለብህ ሂድ። ቁጭ ብለህ አታማርር። ምክንያት አታብዛ። እቺ ምድር ለማንም ግልጽ ነች። ተማር፣ ሰልጥን፣ ራስን አፕዴት አድርግ። እኔ በዙሪያ በጣም ብዙ ምክንያታዊ ሰዎች ስላሉ እኔም ስለነበርኩ ነው እንደዚህ የምላችሁ። በቃ በጣም ከባድ በሽታ ነው ምክንያታዊነት። ከዚህ በሽታ ተጠንቀቁ። ምክንያታዊነት ከሚባል በሽታ ተጠንቀቁ። ተከር የምሬን ነው የምላችሁ። ምንም ነገር ላለመሆን ምንም አይነት ምክንያት የለም። ንግድ ላለመጀመር ምንም ምክንያት የለም። ስራ እኔ እንዳልሰራ እኮ እንደዚህ ወረቀት የለኝም ምን ልኝ። ቀን ስራም እኮ ስራ ነው። ዛሬ እንደውም ቀን ሰራተኛ 300 ብርም 400 ብርም አለ። ባለሙያ ኮንኩማ ግንበኛ እንደው ቃናጺ ምናምን ኮንኩ የትኛው ዶክተር ይከፈላል? ቆንጆ ፕሮፌሽናል ናቸው። እንደነዚህ አይነት ነገሮችን ለመሆን ደግሞ ምንም አይነት ፕሪ ሪኳየርመንት የለው። አናጺ ለመሆን የአንዱ አናጺ ረዳት መሆን ነው። ቀድመ ሚስማር እንዴት እንደሚመታ ማየት ነው። ጣውላ እንዴት እንደሚቆርጥ ማየት ነው። ሌላ የተማሩ አናጺዎች አሉ፣ ቮኬሽናል ትሬኒንግ የወሰዱ ሰዎች አሉ። ወደዛ ለመግባት እዛ የተማሪ አይነት አናጺ ለመሆን ብዙ ወረቀት ሊያስፈልግ ይችላል። ሳይማር ሰው አናጺ ይሆናል፣ ሳይማር ግንበኛ ይሆናል። እኔ ሳይማሩ ኮንትራክተር የሆኑ ሰዎችን አውቃቸዋለሁ። ምንም ዲግሪ ዲፕሎም ሳይኖራቸው ኮንትራክተር ሆኖ ሀገር የቀየሩ ሰዎችን አውቃቸዋለሁ። ስለዚህ ይሄ ስለሌለ ነው፣ ስላልተማርኩ ነው፣ እንደዚህ ስላልሆንኩ ነው። ምንም አይነት ነገር ለሆነው ነገር ምክንያቱ አንተና አንቺ ነሽ። በህይወት ውስጥ ላልተፈጠረው ነገር አንቺ ነሽ። እቺ ዓለም ባይዘው እኮ ከኛ እኮ ኤክስፔክት የምታደርገው ነገር አለ እኮ። በዚህ ምድር እኮ መተናል፣ በልተናል፣ ጠጥተናል፣ አድገንበታል። እኔና እኔ ብቻ በዚህ ምድር ላይ መፍጠር የሚችለው ነገር አለ። ባላማ ነው በዚህ ምድር የመጣሁት አይደል እንዴ? ስለዚህ ምክንያታዊ አትሁኑ። ምክንያታዊ የሆኑ ሰዎች በቃ የሚያደርጓቸው በጣም ብዙ ነገሮች አሉ። ጠቅሼ አልጨርስም፣ ተናግሬም አልጨርስም። እናንተም ታውቃላችሁ። ምክንያታዊ መሆን ማለት በቃ በሽታ ነው። አሁን ከዚህ ቦታ ላለመነሳት ከፈለኩ እኔ ምክንያት አለኝ። ለምን ማይክ ያው ፊት ለፊቴ ላይ ተደቅኖ እንዴት ነው የምነሳው? አሁን እንዴት ሆናለሁ? እንደዚህ ብዬ ግን በዚህ ጋር ማለፍ ይችላል፣ በዚህ ጋር መሄድ ይችላል። ኖ ሪዝን ምክንያት አታብዙ። ምንም አይነት ነገር ለማድረግ ሄድ እስቲ የሆነ ቦታ ደርሰና ብለብታል። አሁን ፀሐይ ነው፣ አሁን ዝናብ ነው አለ እኮ ወይ ፀሐይ ነው ወይ ዝናብ ነው የሚሆነው። ነገር ግን ወይ የፀሐይ መከላከያ ወይ የዝናብ መከላከያ መያዝ ነው። ላለመሄድ እነሱ አይጠቀሱም፣ ምክንያቱም ተፈጥሯዊ የሆኑ ነገሮች ናቸው። ምክንያታዊ ስንሆን በነገራችን ላይ መቀየር በማንችላቸው ነገሮችን ማሳበብ ብንተው የተሻለ ነው። ለምሳሌ አሁን ዝናብ ነውና ሜክሲኮ መሄድ አልችልም። ሜክሲኮ ሲሄድ ደግሞ ማመርተው ብር ነበረ፣ ግን አሁን ዝናብ ነው መሄድ አልችልም። አንተ እዛ ሄደ ብር ስለምታመርት ዝናብ ልታስቆመው ትችላለህ። ለሰንበዲ ነግረ አሁን እኔ ሜክሲኮ ልሄድ ስለሆነ ዝናብ አታዝነብብኝ ልትል ትችላለህ? አትችልም። ራሴ ቦት ጫማ ልበስ፣ ጃንጥላ ያዥ፣ የሆነ ላስቲክ ነገር ልበስና ወደ ስራ ሂድ። ሰበብ አታብዛ። ሰበብ የሚያበዙ ሰዎች always they are hybriding their poverty። እስቲ አስቡ፣ ራሳችሁን በደንብ ቼክ አድርጉ። ለምንድን ነው ምክንያት እያንዳንዳችን በምንድን ነው ምክንያታዊ የምንሆነው? በምንድን ነው ሰበብ የምናበዛው? በየቱ ጋር ነው ሰበበኞች የምንሆነው? የሰው ልጅ ባይዘው ሰበበኛ ካልሆነ በስተቀር ይችን ዓለም ኢሚዲየትሊ መቀየር የሚችል ህይወቱን ኢሚዲየትሊ መቀየር የሚችል ከመጋረጃው አልፎ ማሰብ የሚችል ነው የሰው ልጅ። ከግድግዳው አልፎ ማሰብ የሚችል ነው የሰው ልጅ። ማሰብ ያሰበውን ደግሞ መተግበር የሚችል ነው። ሰበብ አታብዙ፣ ምክንያት አታብዙ። ምክንያት የምናበዛ ሰዎች አንሁን፣ ሰበበኞች አንሁን። ስለዚህ የዛሬውን ትምህርት እዚህ ጋር ጨርሳለሁ። ይህ አውዳና ሚዲያ ነው። አውዳና ሚዲያ ከዚህ በኋላ በፖድካስት ይመጣል። ተጽዕኖ የፈጠሩ ሰዎችን ወደዚህ በማቅረብ እናንተን ያስተምራል፣ ያሰለጥናል፣ ያዝናናል። ይህንን ቻናል ታዲያ
ሳብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ቤተሰብ በመሆን ጀምሩ። አመሰግናለሁ። ቸር ሰንብቱ።